እንግዲህ መጀመሪያ አንድ የኤአይ ካምፓኒዎችን ስናነሳ ሁልጊዜ ትዝ የሚለኝ ነገር ግቢ እያለን አንድ ጥያቄ ለመስራት ብዙ ርቀት ነበር የምንሄደው። ያንን ኮድ ፊክስ የሚያደርገው የኛን ሪሰርች የሚሰራልን ጥያቄያችን የሚሰራልን ብዙ ሰው እንፈልግ ነበር ማለት ነው። አሁን ባለንበት ግን ሁሉ ነገር ተቀይሯል። ገመናይ ሆኗል፣ ኤአይ ሆኗል፣ ቻት ጂፒቲ ሆኗል። በጣም ሲምፕል ወይ የምንሰራውን ነገር እያቃለለልን ይገኛል ማለት ነው። በእውነት አሁን እያየን ያለነው ነገር እውነታውን ይናገራል ማለት ነው። ሶ አሁን ያለው ትውልድ አንድ መረዳት ያለበት ነገር ብዬ የማስበው ስለ ኤአይ ስፔሻሊ ኤአይ ኦሬዲ መጥቷል። የተለያዩ ካምፓኒዎች መጥተዋል አሁን እያየናቸው ያሉት ማለት ነው። ኢቭን አናላይዝ ሳናደርገው የመጀመሪያውን ሳንጠቀመው ዊዝን ኤ ዊክ ኦሬዲ ሌላ ሁለተኛ ሶስተኛ እያለ አፕግሬድ እየሆኑ እየመጡ ይገኛሉ ማለት ነው። ሶ እንዴት እንጠቀማቸው? ስለ ፕሮምፕት እንዴት ነው ማወቅ የምንችለው? ወይም እኛ የጠየቅነውን ጥያቄ በምን መልኩ እንዲመልስልን ነው የምንፈልገው ወይስ የሚያስፈልገው የሚለውን ነገር ናይስሊ ክሊር ማድረግ ይኖርብናል ማለት ነው። ካልሆነ ግን ኦሬዲ እነዚህ ኤአይ ካምፓኒዎች እየሰፉ መምጣታቸው ኢመርጅ ሲደረጉ መምጣታቸው ኦሬዲ ነቲንግ ነው የሚሆነው፣ ኦሬዲ ጥቅም የለውም ማለት ነው። ሶ አንድ ኢምፕሬስ ያደረገኛል አሁን በቅርብ ኦሬዲ ሰምታችኋል ስለ ገመናይ። በጣም የሚገርም ፊቸር ነው ዞልን የመጣው ማለት ነው። ስፔሻሊ ኮንቴንት ክሬተር የሆናችሁ ይህንን ፊቸር ብታዩትና ምንድነው ያለው ይዘት ብላችሁ ብታዩ በጣም ብዙ ነገር ነው የምታተርፉት ማለት ነው። ከዛ ውስጥ አንድ በጣም ኢምፕሬስ ያደረገኝ how to create a content ስፔሻሊ አሁን ያለንበት ዘመን የግራፊክስ የኮንቴንት ክሪኤሽን ስለሆነ ስፔሻሊ እናንተ በምትፈልጉት ፕሮምፕት ወይም በሰጣችሁ ትዕዛዝ አማካኝነት ለየት ያለ ፊቸር ዞላችሁ ይመጣል ማለት ነው። ወይም ኢዚሊ ዊዝን a minute ማለት ይቻላል ክሬት ያደርግላችኋል which is ጀሚኒ የምንለው ፊቸር ነው ማለት ነው። ሌላው አንድ ለየት ያለ ፊቸር ዞልን የመጣው ምንድነው ስለ ኢሜጅ ፕሮሰሲንግ ፊቸሮችን የያዘ ነው ማለት ነው። ስለዚህ ኢዚሊ ለርን ያደርጋቸዋል ወይም አናላይዝ ያደርገዋል። እኛ የሰጠነውን ፊቸር ኢዚሊ ፕሮሰስ አድርጎ ኢን ዘ ፎርም ኦፍ ኢሜጅ ሊሆን ይችላል በአንድ ጊዜ ይሰጠናል ማለት ነው መልሱን። ሌላው አንድ ፊቸር ወይም ለየት ያለ ነገር ዞልን መጥቷል ካልኩት ውስጥ ፒዲኤፎችን አፕሎድ ላደረጋችሁት ፋይል ሙሉ ኤክስፕላኔሽኑን ይተነትንላችኋል ማለት ነው። ስፔሻሊ እነዚህ ነገሮች አንድ ለየት ያለ ነገር እዞ መጥቷል ብዬ አስባለሁ። እንዳልኳችሁ ኢሜጅን አፕሎድ ስናደርግ ምናልባት ለኛ ያልገባን ጥያቄ ሊሆን ይችላል፣ ለኛ ክሊር ያልሆነልን የሆነ ስለ ዲዚዝ ሜቢ ሜዲካል ላይ እየሰራችሁ ያላችሁ ያንን ፎቶ አንስተን ኦሬዲ ወደ እነዚህ ካምፓኒ ጀነሬት ስናደርገው ወይም አፕሎድ ስናደርገው ስለዛ ኢቨንት ስለዛ ኮዝ ኬዙን እያንዳንዱን ስቴፕ ባይ ስቴፕ ፕሮሰስ ማድረግ የሚችል ነው ማለት ነው። ስለዚህ ጀሚኒ 3ን ተጠቀሙ ትላችኋለሁ። አሁን እንደሚታወቀው ኦሬዲ በሀገራችን ውስጥ ኢመርጅ አልተደረገም ወይም ደግሞ ላይሰንስ አልሆነም። ኖርማሊ በዌብ ብቻ ነው እንድንጠቀም ኦሬዲ እስካሁን ድረስ አክሰስ እያደረግን ያለ ነው። የምትጠቀሙበትን አንድ ወይ ነግራችኋለሁ። ኦሬዲ የመጀመሪያው ፕሌይ ስቶር ላይ ገብታችሁ ኢንስቶል ማድረግ ትችላላችሁ which is ኦቨር ቨርቹዋል አክሰስ ነው የሚሆነው። ወይም ደግሞ ቨርቹዋል ቪፒኤንን ኢንስቶል አድርጋችሁ ወይም ኮኔክት አድርጋችሁ ካልሆነ አቬሌብል ሊሆን አይችልም ማለት ነው። ስለዚህ ጀሚኒ 3 ወይም ደግሞ ጀሚኒ 3 ፕሮን ኢንስቶል ለማድረግ ስትፈልጉ ኦሬዲ ዩ ኒድ ቱ ሃቭ ቪፒኤን ኔትወርክ ወይም ደግሞ ቨርቹዋል አክሰሶችን ኮኔክት ማድረግ ይኖርባችኋል ማለት ነው። ስለዚህ የመጀመሪያ ስቴፓችሁ መሆን ያለበት ቪፒኤን ኢንስቶል ታደርጋላችሁ። ኦሬዲ ሂዳችሁ ፕሌይ ስቶር ላይ ጀሚኒ 3 ፕሮ ብላችሁ ታይፕ ብታረጉ ጎግል ጀሚኒ ብሎ ይመጣላችኋል which is አፕሊኬሽኑ ነው ማለት ነው። እንዳልኳችሁ እኔ በጣም ኢምፕሬስ ያደረጉኝ ብዙ ነገሮች አሉት። እንዳልኳችሁ ኢሜጆችን ፕሮሰስ ማድረግ ይችላል፣ አፕሎድ ማድረግ ይችላል። የፈለጋችሁትን ኢሜጅም ጥያቄም ሊሆን ይችላል አውቶማቲካሊ ቴክ አድርጋችሁ ስለዛ ስለ ኢቨንቱ ስለ አክሽኑ ዲስከስ ያደርግላችኋል ማለት ነው። ጀሚኒ ኢንስቶል ለማድረግ የመጀመሪያው ፕሌይ ስቶር እንጠቀማለን ማለት ነው። ከዛ በፊት ግን ፕሌይ ስቶር አፕሊኬሽናችንን አንድ ጊዜ ጫን ካልን በኋላ አፕ ኢንፎ የምትላለች ማለት ነው። ስለዚህ አፕ ኢንፎ ውስጥ ከገባን በኋላ ምን እናደርጋለን? ስቶሬጅ የሚለው ውስጥ እንገባና ሁለት ነገሮች አሉ ታዩ ማለት ነው። ክሊር ዴታ ኤንድ ክሊር ካች የምትላለች። ስለዚህ እነዚህ ሁለቶችን ክሊር ማድረግ ይኖርባችኋል ማለት ነው። ምንም ዴታ ሎስ የምታደርጉን ነገር ስለሌለ ምንም ችግር የለውም። ስለዚህ ካቻችሁንና ዴታችሁን ክሊር ማድረግ ይኖርባችኋል ማለት ነው። ስለዚህ አሁን እኔ ሁለቱንም ዲሌት አድርጌያለሁኝ ክሊር አድርጌያለሁ ማለት ነው። ይሄንን አንድ ጊዜ እወጣና ከዚህኛው ፔጅ ቀጥታ በድጋሚ ወደ ፕሌይ ስቶር ሄዳለሁ ማለት ነው። ወደ ፕሌይ ስቶር ገባና
ኦሬዲ ታይፕ አረጋለሁ ጄሚኒ ብዬ ታይፕ አረጋለሁኝ። ኦሬዲ እንዳልኳችሁ ጄሚኒን ኢንስታል ለማድረግ በሀገራችን ኦሬዲ እስካሁን ድረስ ላይሰንስድ አልሆነም። ስለዚህ ላይሰንስድ የምናደርግበትን መንገድ እናያለን ማለት ነው። ለምሳሌ እዚህ ጋር ጄሚኒ ብዬ ታይፕ ባድርግ ኦሬዲ አፕሊኬሽኑን አላገኘውም ማለት ነው። ጄሚኒ ብዬ ታይፕ አድርጌ ኦሬዲ አፕሊኬሽኑን አናገኘውም። ስለዚህ ማድረግ ያለባችሁ አንድ ነገር አለ። ቨርቹዋል ኔትወርኮችን መጠቀም ይኖርባችኋል፣ ወይም ደግሞ ከቪፒኤን አይነቶች አንደኛውን ኢንስታል ማድረግ ይኖርባችኋል። ይህ ግዴታ ነው ማለት ነው። እንደምታዩት አፕሊኬሽኑን መጠቀም ከፈላችሁ የጄሚኒን አፕሊኬሽን መጠቀም ከፈለጋችሁ የግድ ቪፒኤን አብርታችሁ መሆን ይኖርበታል፣ ይህን ሴርች የምታደርጉ ማለት ነው። ስለዚህ እንደምታዩት እዚህ ጋር ጄሚኒ አፕሊኬሽን የለም ማለት ነው። ሶ ምን ታደርጉልኛላችሁ? ወደ ኋላ ተመለሱና ከላይ ሰርች ባሮ ላይ ትሄዳላችሁ። ሶ ቪፒኤን ብላችሁ ታይፕ ታደርጋላችሁ ማለት ነው። ስለዚህ የቨርቹዋል ኔትወርክ አፕሊኬሽኖችን ወይም ደግሞ ኮኔክተሮችን ኢንስታል እናደርጋለን ማለት ነው። ሶ እዚህ ጋር ቪፒኤን ብዬ እኔ ታይፕ ሳደርግ ኦሬዲ ብዙ የሆኑ ቨርቹዋል አክሰሰሮች ይመጡልኛል ማለት ነው። ከነዚህ ውስጥ ለእናንተ የሚመቿችሁንና ለማውረድ ቀላል የሆንላችሁን ማውረድ ትችላላችሁ። ግን በተለይ ሱፐር ቪፒኤን የምትለዋን ሴኪዩር ብራውዘር ወይም ደግሞ ቨርቹዋል አክሰሶችን ፕሮቫይድ የምታደርግልኝ እኔ ብዙ ሰዓት እሷን ስለምጠቀም እሷን ኢንስታል አደርጋለሁ ማለት ነው። ሴኪዩር ቪፒኤን የምትለዋን ሁላችሁም ኢንስታል ማድረግ ይኖርባችኋል። ኦኬ አሁን ኮኔክት አድርጌ ጨርሻለሁ ማለት ነው። አሁንም በድጋሜ ፕሌይ ስቶር ውስጥ ሄድና ጄሚኒ ብዬ ታይፕ አድርጋለሁ ማለት ነው። ስለዚህ አሁን መጀመሪያ ላይ ታገኙታላችሁ ማለት ነው። ምክንያቱም ቨርቹዋል ኔትወርክን ኮኔክት ስላደረጋችሁ ማለት ነው። ሶ ሁለተኛ ላይ የምታገኙት ጎግል ጄሚኒ የሚለው እንግዲህ የጄሚኒ አፕሊኬሽን ነው ማለት ነው። ሶ እኔ ኢንስታል አደርገዋለሁ ማለት ነው። ስለዚህ ሁላችሁም በዚህ ሂደት አፕሊኬሽኑን ኢንስታል ማድረግ ይኖርባችኋል ማለት ነው። ካልሆነ ግን ቪፒኤን ካላበራችሁ ፕሌይ ስቶር ላይ አታገኙትም ማለት ነው። ሶ አሁን በሄድኩበት ስቴፕ ሄዳችሁ ጄሚኒ አፕሊኬሽንን ኢንስታል ማድረግ ይኖርባችኋል ማለት ነው። ሶ ቀጣይ የምናየው ምንድነው፣ እንዴት ነው ፋይሎችን አፕሎድ የምናደርገው፣ ጄኔሬት የምናደርገው፣ ኮንቴንቶችን ዲዛይን የምናደርገው የሚለውን የማሳያችሁ ይሆናል ማለት ነው። እንዳልኳችሁ ተማሪ ከሆናችሁ፣ መምህር ከሆናችሁ፣ ሪሰርቸር ከሆናችሁ፣ ተመራቂ ከሆናችሁ ኤኒቲንግ የፈለጋችሁትን ነገር አፕሎድ